ዛሬ ደግሞ ይዤላችሁ የመጣሁት አንደኛው ምንድነው ላብ የእግር ላብን ወይ ደግሞ በብት አካባቢ የሚኖሩ ላቦችን እንዴት አድርጎ ማድረቅ ይቻላል። ማድረቅ ማለት ምንድነው በተፈጥሮ የራሳችን የሆነ ወዝ መውጣት አለበት። ነገር ግን ሽታ ሊያመጡ የሚችሉ ነገሮች እንዳይኖሩ እንዴት አድርገን እንከላከላቸዋለን የሚለውም ነው ይዤላችሁ የመጣሁት። እንግዲህ እዚሁ ፍለሽ እንደምታዩ ሁለት አይነት ኢንግሪዲየንት ነው ያለው፣ ሎሚና የነጭ ባህር ዛፍ ነው። ያንን እንዴት አድርገን አዘጋጅተን እንደምንጠቀምበት ነው ማሳያችሁ። እንግዲህ አሁን መቁረጥ ጀምራለሁ፣ ተከታተሉ። እንደምታዩት እንግዲህ 3 ሎሚ ነው የቆረጥኩት። ያችን 3 ሎሚ እንግዲህ እንዳለች ነው፣ መጭመቅ ሳይሆን እንዳለ ነው የምጨምራት። ከዛ እንግዲህ እንደዚህ ባህር ዛፍ ቅጠሉን እናመጣና አንድ እፍኝ እንደዚህ አድርገን ጨምራለን። ትንሽ እንደዚህ አድርገን ከዛ ውሃ ነው የምናደርገው። እንግዲህ 1 ሊትር ውሃ አካባቢ እናደርጋለን። እንግዲህ እንደምታዩት ይሄ አሁን አንድ ላይ ተደባልቋል። ስለዚህ በብሌንደር እንመታለን ማለት ነው። እንግዲህ እንደምታዩት እንደዚህ ሆኖ ተፈጭቷል። እንግዲህ ከዛ ምንድነው ማጥለያ ያለው በማጥለያ ላይ እናደርጋለን። ስለዚህ አሁን ይሄ ያጠለልነው ዕቃ እንግዲህ እንደምታዩት ከለሩ እንደዚህ አይነት ሆኗል። ስለዚህ ይሄን እየቀነሳችሁ በስፕሬይ ቦትል እየቀነሳችሁ መቀባት ነው። በቀን 2 ቀን 2 የምትቀቡት 3 የምትቀቡት 1 የምትቀቡት በሳምንት ውስጥ ለውጥ ታዩበታላችሁ። ስለዚህ ሳምንቱን ሙሉ ሳታቋርጡ እንደፈለጋችሁ መጠቀም። በቀን 2 እና 3 የምትጠቀሙት የበለጠ ለውጥ ታገኙበታላችሁ። ያው ማታ ማታ እግራችሁን የታጠባችሁ ማታ ስትተኙ መቀባት፣ ጠዋት ደግሞ ከቤት ስትወጡ እንደዚሁ ታጥባችሁ ደግሞ መቀባት። ስለዚህ ይሄ እግራችሁ ላይ የሚኖረውን ላብ ወደ ሽታነት እንዳይቀየር ፈንገስ ምንም እንዳይሆን ስለሚያግዛችሁ ይሄ በጣም ቆንጆ ነው። ይሄን ተጠቀሙት እንግዲህ